መንፈሳዊ ውጊያን አየር ላይ ከሚበር ባባን ጀምሮ መስቀል ላይ ከተሰራው ስራ ነው እንጂ ሰይጣን ቢወድቅም ካንተ ይበልጣል። በጌታ ስትሆን ብቻ ነው ድል የምታረው። በጣም ትልቅ ቦታ ላይ የተቀመጠ እጅግ በጣም የተማረ ነው ምናን የምትሉት ቦርን አጌን ያልሆነ በክርስቶስ ኢየሱስ አምኖ ዳግም ያልተወለደ ሰው ለሰይጣን የቤት ስራው አይደለም፣ ምንም ሊያረገው ይችላል። ስለዚህ እኔ በጌታ መሆንን ሳስብ የክርስቶስን የመስቀል ስራ አስባለሁ። ቤዛነትን ስናስብ አንድ 33 ዓመት ተኩል አይሁድ ወጣት መስቀል ላይ ቀርቦ ብቻ አይደለም አይደል የተከፈለ ክፍያ። እግዚአብሔር ኃጢአትን ሰብስቦ የቀጣው እዛ ላይ ነው። ስለ ሰው ልጆች በደል ሁሉ እግዚአብሔር የመጨረሻ አለኝ የሚለውን ቁጣ ያፈሰሰው እዛ ላይ ነው። በሞት የተገኘ ህይወት ነው ያለኝ። ኢየሱስ ከፍሎ ነው ጥላውን የገዛው። ቤዛነት መዋጀትና መቤዠት እያለን የምናነሳቸው ቃላቶች መጽሐፍ ቅዱስ ላይ ገብተው ስለሆነ ያገኘናቸው የቸርች ቋንቋ ነው። አሁን አንድ ሰው ቤዛነት መዋጀት ምናምን ካላችሁ መንፈሳዊ ነገር አካባቢ ቆይቷል ወይ ከቤተ ክርስቲያን የመጣው። በእነ ጳውሎስ ዘመን እነዚህን ቃላቶች ብትጠቀሟቸው የባሪያ ገበያ ነው ውለ የመጣው ማለት ነው። ጳውሎስ ቃላቶቹን የክርስቶስን የመስቀል ሥራ ለማብራራት ቸርች አምጥቶ ተጠቀመባቸው እንጂ ቃላቶቹ ቃል በቃል ከተረጎምናቸው በባሪያ ገበያ ላይ የሚጠቀሟቸው ቃላቶች ናቸው። ስለዚህ በዛ ዘመን ዋጀው ተቤዠው ካላችሁ አንድ ሰው የምትሉት ከቸርች መጣ ሳይሆን ከባሪያ ገበያ መጣ ነው የምትሉት። የአንድ የግሪክ ቃል አለ፣ አጎራ የሚል ቃል አለ። አጎራ የሚለው ቃል በቃል ሲተረጎም ስሌቭ ማርኬት ወይንም የባሪያ ገበያ ማለት ነው። ትክክለኛ ትርጉም የባሪያ ገበያ ነው። ስለዚህ አንድ ሰው አጎራ ደርሼ የመጣው ካላችሁ ልብስ ሊገዛ አይደለም፣ የተለያዩ ቁሳቁስ ሊገዛ ሳይሆን ወይ ባሪያ ሊገዛ ነው፣ ወይ ባሪያ ሊሸጥ ነው፣ ወይ ባሪያ ነው። ሶስቱ ናቸው ገበያው ላይ የሚኖሩት፣ የሚገዛው ሰውዬ፣ የሚሸጠውና የሚሸጠው። ሶስቱ ካሉ ገበያው ሙሉ ነው፣ አጎራው ሙሉ። ስለዚህ ጳውሎስ የሚያስቀምጥልን እሱ ነው። ስለዚህ የመጀመሪያው ሰው ወድቋል። አጎሪድዞ የሚል አንድ ቃል ይጠቀማል ጳውሎስ። አጎሪድዞ የምትለው ቃል የግሪክ ቃል ነች። ባለጠጋው ሰው ስሌቭ ማርኬቱን ወይንም የባሪያ ገበያውን አክሰስ አረገው ማለት ነው። የባሪያ ገበያ ገባ ማለት ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት የባሪያ ገበያውን ነው አክሰስ ያደረገው። እንጨት ላይ የተንጠለጠለ አንድ ሰው አይደለም። የባሪያ ገበያውን ስሌቭ ማርኬቱን አክሰስ አረገው። የወደቀው ሰው አለ፣ ታስሮ ቆሟል፣ ባሪያ ነው። እሱን ደግሞ ለመሸጥ የተስማማ አለ፣ ወይንም ዋጋ ሊያወጣበት የሚሞክረው አለ። ቀጥሎ እሱን ለመግዛት ደግሞ የተሰበሰበ ባለጠጎች አሉ። ስዕሉ ነው። ስዕሉ ባለጠጎች አሉ። የቀደመው አሮጌው ሰውዬ ቆሟል፣ ታስሯል፣ ባሪያ ነው። በሰራው በደል ምክንያት ተይዞ ታስሮ ቆሟል። ስለዚህ እሱን ለመሸጥ ደግሞ የተዘጋጀ አለ፣ ወይንም የኔ ነው ብሎ ክሌም ያደረገው አለ። ደግሞ ባሪያውን መግዛት እንችላለን ብለው አቅም አለን ብለው የተሰበሰቡ አሉ። ኢየሱስ እዛ መሃል ገብቶ ቁጭ አለ ነው። አጎሪድዞ የሚለው ቃል ባሪያ ገበያ ውስጥ ገብቶ ቁጭ አለ ከመሃል። ከዛ ዋጋ ሳይወጣብን ቀድሞ እሱ እጁን ብድግ አረገ። የባሪያ ገበያ ህግ ሰብሮ ማለት ነው። ዋጋ መውጣት ሲጀምር ከተጠሩት ገንዘቦች መካከል እጅን ብድግ ስታረግ በተጠራው ብር ገዛዋለሁ ነው የምትለው። ቀድሞ እሱ እጁን ብድግ አረገ። ዋጋ አልወጣለትም ሲለው እኔ ገዛዋለሁ አለ። በምን ያህል ሲለው በደሙ በተደረገ ቤዛነት እንዲያው በጸጋው ይጸድቃሉ የሚለው ማለት ነው። እና ሉትሮ የሚል ሁለተኛ ቃል ይጠቀማል ጳውሎስ። ራንስ ክፍያ ማለት ነው። የኢየሱስ ደም ነው የቀረበው። የትኛውም ባለጠጋ በየትኛውም ዘመን ለየትኛውም ባሪያ ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ምንም ነገር እኛ የተገዛንበትን ያክል አይሆንም። የኢየሱስን ደም የሚያክል ክፍያ ለዘላለም አይመጣም። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ደሙን አቀረበ። እኔ በደሜ ገዛዋለሁ አለ። ግን በጣም የሚገርማችሁ ብዙ ጊዜ የምናስበው የኢየሱስ ደም ለሰይጣን ተሰጥቶት ሰይጣን ደግሞ እኛን የሰጠን የሚመስለን አይደለም። ሲጀመር ሰይጣን የኢየሱስን ደም የሚይዝበት እጅ የለውም። የኢየሱስን ደም በምን እጁ ይዟል? ሰይጣን ጨለማ እኮ ነው፣ ኃጢአተኛ እኮ ነው። እንዴት አድርጎ ይዛል? አይችልም መያዝ። የኢየሱስ ደም ለእግዚአብሔር የጽድቅ ባህሪን የተከፈለ ጥላውን ያጎደለው የእግዚአብሔርን ጽድቅ ነው። ስለዚህ ጌታ ኢየሱስ ክርስቶስ ይሄ ሰው በድሎሃል፣ አዎ ጽድቅን ያጎደለው፣ አዎ ስለዚህ ለዚህ ሰው ያንተን ጽድቅ የሚመጥን ክፍያ እከፍልለታለሁ፣ ለዘላለም ካንተ ጋር ይኑራል፣ ደሜን እከፍላለሁ አለ። እግዚአብሔር የልጁን ደም አይቶ ጥላውን ለዘላለም ተቀበለው። ስለዚህ ከፈለ፣ ኢየሱስ ደሙን ከፈለ። ሌላ የሚጠቀመው ሶስተኛ ቃል ኤክስ አጎሪድዞ የሚል ቃል ይጠቀማል። ኤክስ ማለት በግሪክ አውት ኦፍ እንደማለት ነው። ስለዚህ ኢየሱስ ገባ ገበያ፣ ዋጋዬን ከፈለ ወይንም እዳዬን ከፈለልኝ። ከዛ እጄን ይዞ ሰንሰለቴን አራግፎ ከገበያ ይዞኝ ወጣ። ሁሉ እያዩ ሰይጣንም ይሁን ማንም እያየ ከገበያ ወክ አረኩኝ። ከታሰርኩበት ማነው ነፃ የሚያወጣኝ ከምልበት ብጥስጥስ አድርጎ ናውጣ አለኝ። እያየኝ ማለት ነው። ዋጋ ሊያወጣብኝ የሚሞክረው እያየኝ ወክ አረኩ ከጌታ ጋር። አይኑ እያየ አቋርጬ ወጣው። ተመልሼ እዛ ገበያ ላልገባ ለዘላለም ይዞኝ ወጣ። ከዚህ በኋላ ሰይጣን በጥላሁን ላይ ሊደራደር አይችልም። የኢየሱስ ደም አለ ላይ የኢየሱስ ደም አለ በዚህ ቅዱስ ሕዝብ ላይ። ክብር ሁሉ ለዘላለም ለስሙ ይሁን። የኢየሱስ ደም
ይዞን ወጣ። ከገበያ ኢየሱስ ይዞኝ ወጣ። ለዘላለም ይዞኝ ወጣ። ክሮስ ክሮስ ክሮስ። የኢየሱስ ደም የኢየሱስ ደም በጣም ኃይል አለው። ዋው! ዘላለሜን ቀየረው። ለዘላለም ባሪያ የነበረውን ሰውዬ ለዘላለም ነፃ ነህ አለኝ። ከፍዬልሃለሁ አለ። ኦልሬዲ ፔይድ። ጮክ ብሎ ተከፍሏል በል ውስጥ። ስለ ጥላውን ኃጢአት ኢየሱስ በየቀኑ ደም አያፈስም። ከፍሏል፣ አልቋል። እግዚአብሔር ተቀብሏል። ውጊያ ከዚህ ሲጀምር ደስ ይላል። ይዞኝ ወጣ። ለዘላለም ወክ አረክ ሁሉ ለመግዛት አይኑን ላይ ያረገ በሙሉ እያየ ኖ ሞር፣ ከዚህ በኋላ አትችሉም ልትገዙት፣ የኔ ነው አለ ኢየሱስ። ክሌም አረገ። የኔ ናቸው ብሎ ይዞን ወጣ። የመጨረሻ የሚጠቀመው ቃል ይሄ አፖሎትሮሲስ የሚለው ቃል ዋጀን፣ ገዛን፣ ወሰደን፣ የራሱ አረገን ከሚለው ባሻገር በአብ ቀኝ ተቀመጠን ወይንም በጌታ ሆንን። ስለዚህ ጥላውን በጌታ እንዲሆን ኢየሱስ ይህን ሁሉ መንገድ ሄዷል። ነገሩ በነፃ ይምጣ እንጂ በነፃ ግን አልተገኘም። እኔ በነፃ ላግኘው እንጂ ነገሩን ለማምጣት ኢየሱስ ይህን ሁሉ ዋጋ ከፍሏል። ሕይወት ከፍሏል። ደሙን አፍስሷል። የጠየቀውን ነገር በሙሉ አድርጎ ጥላውን ነፃ ወጣው። ሳልታገል ነፃ ስለወጣው እንደ ዋዛ አላየውም። ውድ ነገር በነፃ ነው የመጣው። እግዚአብሔር በጣም ውድ ነገር ሁሌ በነፃ ነው የሚያደርገው። ድነትን በነፃ አደረገው። አንዳንድ ነገርን በጸሎት አደረገው። የሆነ ነገር ለመቀበል ትለምናለህ። አባቴ የምትልበትን መብት በነፃ ነው የሰጠን። ልጅ ሲያደርግ በነፃ። ልጅ ሆነ ካደግክ በኋላ ግን ቤት ገብተህ ልክ ጫማ ሳይ ጫማ ያለቀ ትላለህ ለአባትህ። እንዲወልድህ አልጸለይክም። በነፃ ነው ልጅ ያደረገ። ለአንዳንድ ለጥቃቅን ነገር ነው የምታወራው። ድነት በነፃ ነው። ለኦክሲጅን ቢከፈል ማንም በሕይወት አይኖርም። ኦክሲጅን በነፃ ነው። ለምግብ ነው የምከፍለው። ያለ አየር ከ3 ደቂቃ በላይ ወደ ጌታ ይኸውን ቆጣሪ ቢኖረው ማንም በሕይወት አይኖርም። ቢል አሁን የኦክሲጅን መክፈያ ቢኖር እንደ መብራት ኃይል እንደ ልማት ኦክሲጅን የሚቆረጥበት ቢኖር ማንም ታውቃላችሁ አይደል? ከፍ አይልም ዕድሜው። በልጅነቱ ሁሉም ይሄዳል። አይከፈልም። አንችለውም። እሱም በነፃ ነው። ዋናው በነፃ ነው። ጎናችሁ እርሰው እዚህ ቤት ዋናው በነፃ ነው በሉት። አፍተሮል ሌላውም እምላችሁ ሌላውም እያስከፈለን አይደለም። አብረኑ እንድንኖር እንድናሳልፍ ፌሎሺፑን ስለሚፈልገው ክብር ለኢየሱስ ይሁን። እኛን መስጫና መቀበያ ያደረግነው እንጂ ጸሎት እኮ ህብረት ነው። ሞር እሱን ስናገኘው ቅድም ስንዘምር በጣም እኮ ልዩ ነበር። ኮርሺፕ በመንፈሱ ሲሆን አይደል የዘመረ የያዝኩት ጥያቄ ከእጄ ላይ ያጣሁት ጠፍቶ አይደለም ጥያቄው። ብርሃን ሲበራብህ ባይዘዌ ጥያቄው በቃ ይኑር ጥያቄው ይኑር። አንተን ነው እንፈልገን እንላለን። ባይመልሰውም ችግር የለውም እሱ ካለ እንላለን። እሱ ከመልስ በላይ ነው። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ጳውሎስ የሚለው በጌታ ናችሁ ወይ ለመዋጋት፣ ይህንን መንፈሳዊ ውጊያ ለመዋጋት በጌታ ናችሁ ወይ። በጣም የሚገርማችሁ ከሰይጣን ግዝፈትም ከሰይጣን ማነስም አይጀመርም። ከክርስቶስ ነው የጀመረው ጳውሎስ። አማኞች በእግዚአብሔር መንግሥት ውስጥ በክርስቶስ ኢየሱስ ካገኙት መንፈሳዊ ስፍራ መንፈሳዊ በረከት ጳውሎስ ይነሳል። በጣም ነው የሚገርሙኝ ግን እነዚህ ሰዎች አንግላቸው አይገርምም? እኛ ውጊያ ትዝ ሲለን ገና በቃ መንፈሳዊ ውጊያ ስንባል አእምሮአችን ላይ የሚመጣው ሰይጣን። ጳውሎስ መንፈሳዊ ውጊያ ስል ሰይጣን አይደለም ፊት ለፊቱ የሚመጣው፣ የክርስቶስ የመስቀል ሥራ በጌታ እየተደረግነው ነገር ነው ጳውሎስ ቶሎ የሚመጣለት። ምንም ነገር ከኢየሱስ ስለሚነሱ ነው እስከ መጨረሻ መሄድ የቻሉት። ምንም ስትጀምሩ ከጌታ ጀምሩ። ክብር ለኢየሱስ ይሁን።